ሰበር ዜና ዛሬ ስድስተኛ ቀኑን በያዘው የእስራኤልና የኢራን ጦርነት ኢራን ከባድ የተባለው ሚሳኤል መተኮሷ ተነገረ። የኢራን እስላማዊ አብዮታዊ ጥበቃ ወይም IRGC በትናንትናው አመሻሽ ጀምሮ ፋታህ የተባለውን ግዙፍ ሚሳኤል ወደ እስራኤል ማስወንጨፏን አስታውቋል። ኢራን እንደ አውሮፓውያን አቆጣጠር በጥቅምት 2024 ዓ.ም በእስራኤል ላይ በፈጸመችው ጥቃት በርካታ ሚሳኤሎችን ወደ እስራኤል አስወንጭፏ እንደነበረ ይታወቃል። ሆኖም አሁን ባለፈው አርብ ከተጀመረው ግጭት ወዲህ የፋታህ ሚሳኤል ጥቅም ላይ ሲውል ይህ ለመጀመሪያ ጊዜ ነው ተብሏል። ቴሄራን ታይምስ መንግስታዊ ዜና ምንጭ የሆነው በማህበራዊ ትስስር ገጹ እንደገለጸው ከሆነ ኢራን ፋታህ 1 የተባለውን ግዙፍ ሚሳኤል ወደ እስራኤል አስወንጭፏል። በመንግስት የሚተዳደር የፕሬስ ቲቪ ጣቢያም ሚሳኤሎችን መተኮሷ ዘግቧል። ሁለቱም የዜና አውታሮች ምንጫቸውን ያገኙት ከኢራን እስላማዊ ጠባቂ IRGC በወጣው መረጃ ነው። የፋታህ ስያሜው የተሰጠው በ2023 በኢራን የበላይ መሪ አያቶላ እንደነበረ ይታወቃል። ኢራን ፍጥነ ድምጽ የሆነውን እነዚህ ሚሳኤሎችን መጠቀም መጀመሩ የጦርነቱ አቅጣጫ ወደ ከባድ መምራቱን ያመለክታል። ኢራን የፋታህ 1 የተሰኘውን ግዙፍ ሚሳኤሎች ከመተኮሷ ከጥቂት ደቂቃዎች አስቀድሞ የኢራኑ መንፈሳዊ መሪ አያቶላ በማህበራዊ ትስስራቸው በኤክስ ገጻቸው ላይ ጦርነቱ አሁን ገና ተጀመረ ሲሉ ጽፈዋል። ሌሊቱን ወደ እስራኤል መወንጨፉ የመጀመሪያው የተባለለት የዚህ የፋታህ 1 የተባለው ግዙፉ በተለያዩ የእስራኤል ከተሞች ላይ መተኮሱ ተነግሯል። የእስራኤል መከላከያ አይረን ዶም እነዚህ ሚሳኤሎች ለመከላከል ከፍተኛ ጥረት ሲያደርግ ምሽቱን የታየ ቢሆንም በርካታ ሚሳኤሎች ጉዳት ማድረሳቸው ተነግሯል። የኢራን ዜጎች ሌሊቱን ደርሷል ያሉትን ጥቃት በተመለከተ ባወጡት መረጃ የእስራኤል የአየር ኃይል አውሮፕላን መንደርደሪያዎችንና አየር ኃይሉ ዋና ቢሮዎችን መተናል ሲሉ ገልጸዋል። ጉዳዩን በተመለከተ ከእስራኤል በኩል የደረሰው ጉዳት ለማውጣት በእስራኤል የተጣለው ጥብቅ ወታደራዊ ሕግ ምክንያት ማጣራት እንዳልተቻለ ዓለም አቀፍ መገናኛ ብዙሃን ዘግቧል። እስራኤልም በኢራን ውስጥ ከባድ የተባለ ጥቃት ስታደርስም አንግታለች። ኢራናውያን በተለይም ደግሞ ቴሄራን ከተማ ነዋሪዎች በተለያዩ አቅጣጫ ከከተማው ለመሸሽ ጥረት እያደረጉ ሲሆን እስራኤል በኢራን ድብደባዎችን ማድረጓ ተነግሯል። የኢራን ዜጎቿ ኢራንም አዲስ ማስጠንቀቂያ አውጥታለች። ኢራን ዜጎቿ ዋትስአፕ የተባለውን አፕሊኬሽን ከስልኮቻቸው በፍጥነት እንዲሰርዙ ጥሪ አቅርባለች። ይህም በሁለቱ አገራት የተከፈቱትን ከፍተኛ የመረጃ የሳይበር ጦርነት ነው ተብሏል። ኢንስታግራም የሚያስተዳድረው የዋትስአፕ እናት ኩባንያ የሆነው በዋትስአፕ የሚገኘው መረጃ ለእስራኤላውያን ያከፍላል የሚለውን የኢራንን ክስ አስተባብሏል። ኢራን እንዳለችው ከሆነ በተለይም ደግሞ ኢራናውያን ህዝቦች የሚላላኩትን የመረጃ መልእክት ለእስራኤልና ለአሜሪካ መንግስት ዋትስአፕ አሳልፎ ይሰጣል በሚል ከሳለች። ይህንን ጉዳይ ግን ሜታ አስተባብሏል። ይህ ሐሰተኛ ውንጀላ ነው የቀረበብኝ ያለው የዋትስአፕ እናት ኩባንያ ፈጽሞ እነዚህን ማንኛውም ሰው የሚላላከውን መልእክት የተመሳጠሩ ወይም በሚስጥር የተያዙ መሆናቸው ሊታወቅ ይገባል ብሏል። ላኪው እና ተቀባዩ ካልሆነ በስተቀር ማንም ሰው እነዚህ መልእክቶች ማግኘት እንደማይችል አብራርቷል። የቀረበብን የኢራን ውንጀላ ፈጽሞ ትክክል አይደለም ብሏል። ሮይተርስ እና ሌሎች የመረጃ ምንጮች አዳዲስ መረጃዎችን የሚለቁላችሁ ከሆነ ወደ እናንተ ይዘን የምንቀርብ ይሆናል። ለዓለማችን ሰላም፣ ሰብስክራይብ ማድረጋችሁ እንዳትረሱ። ማፊ ትኩስ ዜና ነን። መልካም ቀን።